ማስታወቂያ ሰርታኝ ብር ስለከለከለችኝ አርቲስት ነው ምነግራችሁ ዛሬ ደግሞ አርቲስት ናት እኔም ከማውቃቸው እናንተም በጣም ከምታውቋቸው በጣም ፌመስ ከሆኑ ሰዎች ጋር ፊልም የምትሰራ ሴት ናት በኢንስታግራም ጻፈች ቲክቶክ ላይ ጽፋልኝ አላየሁትም ነበር ኢንስታግራም ስልኬን እንድልክላት ምናምን እንትን አለችኝ ከዛ ዋትስአፕ ላይ አወራች ከዛ ተደዋወልን ምናምን ከዛ በኋላ እኔ እንደውም ቢዚ ነበርኩኝ ቀረውኝ ሰው መች ነው የምመጪው ሌላ ቦታ ስለምሄድ ምናምን ብላ ሄድኩኝ ሰራሁኝ የኔ ፓኬጅ የማስታወቂያ ፓኬጅ በቪው ላ ነው ማስቀምጠው ቪው የዚህን ያህል ብዬ የሷ 400 ምናምን ሺ ታይቷል ከዛ በኋላ በእሺ ብር ለቅቄላት ምናምን ብር ስላት እናትየው እኔ የልጄ ጓደኛ መስለሽኝ ነው የሰራሽው እኔ አላቅም ከሱ ለኔ ነገረችኝ ነገር የለም ብላ እንትን አለችኝ ሙሉ መረጃውን አቀርብላችኋለሁ እስካሁን ታግሼ እየጠበቅኳቸው ነው አንድ ወር ስጭን ምናምን አሉኝ እንደው መጀመሪያ ኦኬ እሺ ካሌላቸው ምናምን ቢያ አንድ ወር ሰጧቸው ከዛ ደን በቃ በስነ አላቅልሽም ነው ያሉኝ አይጉድ የጆርዲን የዴቲንግ ታሪክ ሰምታችኋል መቼም እሱን የሚያስነቅ ልንገራችሁ ማለት ነው አንድ የጓደኛዬ ቦይፍሬንድ ሃፒ የሚባል ነበር ዶርም እያለን በቃ ሁላችንም ነበር የምንወደው በቃ ማይልክልን ነገር የለም እዛ ዳላስ ቴክሳስ አሉ አሜሪካ ውስጥ አንድ ብላችሁ ስትገዙ አሉ ሙሉ ደርዘን ነው አሉ ፑታንታ 12 ፍሪ ነው የሚገዛው አሉ እሱ አንድ ብሎ ገዝቶ አሉ ይልክልናል እንዳለ ዶርም ውስጥ ያለ ነው እንዳለ ማሽ ነው ነበር ምን ለብሰው በጣም ካልሲ ምንም በቃ ሞር ግን የሚያተኩረው እዛ ላይ ነው ከዛ ያንን ይልክልናል እናመሰግነዋለን በቃ ምናምን እሷ እኔ ራሱ ሁሉ ጌታዬ እንደሱ አይነት ሰው ስጠኝ እንደ ሃፒ አይነት ሰው ስጠኝ በደቂቃ በዋትስአፕ ቼክ የሚያደርገኝ ያልኩ ጸልይ ነበር ከዛ አንድ ቀን የሆነች ስቶሪ አድርጎ ከዛ ወይኔ ከዝኑ አታምር ብላ ታሳይ እኔ ደግሞ በጣም ልጅቷን አቃታለሁ ነበር ከዝኑ ናት ወይኔ አቃታለሁ ምናምን ብዬ ድንገት ተገናኘን ከዝን ከተባለችው ጋር ከዛ በኋላ የጓደኛዬ ሃፒ ለካ ታውቂዋለሽ በቃ ሰርጉ ላይ እንገናኛለን አንዴ መቼ በምን አወቅሽ ማን ነገርሽ ቢነግረውሽ ነው ምናምን ስትለኝ አይደለም እንዴ ሚዜ እኮ ነኝ እንዴ እኔ ሳላረግሽ ነው እንዴ ሚዜ የምትሆኝ አይደለም የጓደኛዬ እኮ ቦይፍሬንዷ ነው ስላት አሬ እኔ ቦይፍሬንድ ነው ብላኝ ወይ እየተደበኩ ሃፒ አይነት ሰው ስጠኝ ብዬ ጸለይኩ ጸሎት መርገም ሆኖ የዳላስ ቴክሳሱ ቨርዥን ቀርቶብኝ በኢትዮጵያ ቨርዥን ማንችሎትን ሰጠኝ ይሄ ወገባ ገዳይን የህይወት ወገባ ገዳይን አስመታኝ በዛ ላይ ሃፒ ስናጣራ ስሙን ደስታ አጥላባቸው የሚወሱ ነው ደስታ ብቻ አይደለም ደስታ አጥላባቸው ገና ያባቱ አሉ በየአመቱ አሉ 3 ይመጣል ለ3 ሴት ነው አሉ በነጻነት እንዲያገኛቸው እየወሰደ ለጥላት ለነሱ ሽማግሌ ይልካል በፌክ አሉ በቃ የጓደኛዬን ህይወት ሊያበላሽ ነበር እንዲም አለ እያየክ ይሆናል አንተ አጥላባቸው ጥላክ ይገፈፍ መርገም አሽቅ የቤት አጋዥ ያረገችኝ ነገር ልንገራችሁ ማለት ከገባች ወር ከምናምን ሆነውና በቃ አንዴ አክስቴ ተፈነከተች ልታሸግ አንዴ ወንድሜ ሲከረበት አንገቱ ተቀጨ አንዴ ደግሞ የመጀመሪያ ቤት ብር አለብኝ ምናምን ያለች በቃ እንያስፈቀደች ስትወጣ የኔ ቆንጆ እኔም ባንቺ እድሜ ያለው እናቴን ጓደኛዬ ወስፋት ወጥቶባት ልንመዝላት ብዬ ብታይ 2-3 ይሸውጃታለውና ስላለፍኩበት ታይ በቃ እንሸዋወድ ምናምን አልኳትኝና እንዴት ማርጌ ከዛ ሰርጋለ ምናምን ያለች ያወራች ነበር ከዛ በኋላ ማታ ላይ ቡና ምናምን እየጠጣን ሶፋ ላይ ነበር የምትቀመጠው መሬት ላይ ቁጭ አለችና የተሳሳቅን ምናምን የተሳሳቅን ከኋላ የባባን ትልቅ ያሸንጉሊት አለ እሱን አስቀመጠችና ደግፍ ነገር ብላ አለቃትም እንዴት ለቃታለሁ አስሮጣታለሁ አስሩጬ በዛፍ ስራ ሹላልኬ ሲል ወይኔ ብዬኔም አነሳው የራሴን ነገር ቤት ውስጥ ማክስቴ በራሷ እምነት ልቀቅ ብያለሁ ተቆጭት ልቀቅ አለቅም አንዘፈዝፋታለሁ አስሮጣታለሁ ቀጥ ብዬ ነው ማስኬዳት ልቀቅ ዋስትት ምናምን ይላል ከዛ ስንት አረ ልቀቅ በእናት በስሟ ምን ሞከርን ጣር እምነቴን የተጠራጠርኩት እምነቴ ማለት እንደዚህ አልጸልይም ማለት ነው እንዴ ብዬ ነው ራሴን የጠየቅኩት ብን መጨረሻ በእናት ልቀቅ በቃ በእናት እንተኛ ደከመን ልቀቅ መሄድ አለብኝ እረፍት ሄጄ እኔ አስቀምጣታለሁ እረፍት ሄዳለሁ ምናምን ይላል ከዛ የምር እኮ ነው የምነግራችሁ ከዛ እንዴትም ብለን በቃ ለቀቁ ብሎ ተነሳ ከዛ ተረጋጊ ምናምናና ተኛሽ በነጋታው ካክስቴ ጋር ሂዱ ብለን ቤተክርስቲያን እዛው እንትን እንድትል ተሄደች
ሄዳ ምናምን ስልኳ በጣም ነው የሚጠራው፣ ስልኳ በጣም ይጠራል። ከዛ እኔ በቃ መጨረሻ ላይ ከቤትስ ቢሆን ምናምን ብዬ አነሳው። ተሳካ ምናምን አለቻት ማለት ነው። ተሳካ አልኩኝ እኔም ብዬ ምናምን በቃ ሰርጉ እንሄዳለን፣ ልብስ ምናምን አዘገጃጅ፣ እሺ ልብሱን አዘገጃጅ፣ ነገ አንቺ እንትን ብለሽ እንወጣለን ስትል ዝግት አደረኩ። እስክመጣ ጠበቅኳት። ስመጣ ማሚዬ አለችኝ። ወይዬ እንትን ልበልና በቃ አሁን ይሄ በእንትን እያለብኝ በሽታውም ስላለብኝ ልሂድና 1 ሳምንት በሽምብራ ምናምን ይዤ ጸልዬ የሆነ ቦታ አለ እንትን እመጣለሁኝ እቃዬ እዚሁንና ስትል አይ አጋንንት አሰራሩን አንቺም አታውቂውም፣ ለሳምንት ብለሽ ሄደሽ ወርስ ባይለቅ አረ ይለቃል። አረ አታውቂም፣ ተይ እናውቃለን እኛውን ስንት ሰዓት እኮ እንደፈጀን ታውቂያለሽ አንቺ? አይ አውቃለሁ። እንዴት ታውቂያለሽ? አይ አላውቅም። በቃ እኮ አጠቃለሽ ይሻልሻል አልኩኝ። ያው ያዳ ውሃ ላይ በሞተር እየተንደላቀቀች ነው። እኔ ከዛ ምን አለችኝ በውስጥ ስታማክረኝ ማንችሎትን ግልገል ግቤም ቢሆኑ ሰዳኝ ባይው ካልሆነ ደግሞ ዲንሾም ቢሆን ሄዳችሁ በቆሎ ጥበሱ፣ ሙቅ ነገር ሙቅ አለ የሚንተከተከ መሬት ስራለች። እሺ ብዬ ማይ ስዊትሃርት ወይስ ወይም ሄደን ላንጋኖም ቢሆን አፈሩን እስከዚህ አድርገን እንደዚህ አፈር ውስጥ ገብተን ላንጋኖ እንትን እናስመስለው እንትን ይሄ በኤዲቲንግ ሞምባሳ እናስመስለው ብዬ ጻፍኩለት። እሱ ልሳኔ የምትባልሽ ከጠበሰ በኋላ ኮርቷል፣ ዝም አለኝ። ግን ደግሞ እኔ አውቃለሁኝ ከጎረቤቱ አለ የሚኖርበት ጎረቤቱ እባጬን መጥበስ ነው የሚጠበቅብኝ። እጠብሷለሁ እባጬ። ሄኖክም አለ ይዛቸዋለሁ ሁለቱንም። ግን እስከዛ ድረስ ተዝናኑ ብላኝ የት ሄድን? አማን ባይክ ደግሞ ይህንን የምታዩትን የመሳሰለ በጣም የሚያማምር ሞተር ሳይክሎች፣ መኪኖች፣ ስኩተሮች ለልጆች የፈለጋችሁትን አማራጭ ኦሪጂናል የሆኑ ቢበላሽባችሁ ራሱ ሄዳችሁ የሚጠግንላችሁ የሚገኘው ገርጂ እግዚአብሔር ቤተክርስቲያን ጋር ነው። ሄዳችሁ ውሰዱ። እኔም ለልጄ እስከዛ አውራ ጎዳናው ላይ ኮሪደር ልማቱ ላይ እንድንንቀሳቀስበት ይሄንን የመሰለ የሚያምር ሳይክል ወስደናል። አድራሻውንም ስልኩንም ከስራ አስቀምጥላችኋለሁ። አማን ባይክ በርታ፣ ጎበዝ፣ አንተ በጣም ጀግና ነህ። እጅግ ነው ማመሰግን። ባይ እስከዛ አንዳንድ ነገሮችን ታመም ያለው ከመዳኔ በፊት ማለት ነው። ሴዶ ማርሻል እና ያ ሶማሌው ሰውዬ እንዴት ሆኑ? ቆይ ተለባበጡ፣ ተሰዳደቡ፣ ተደባደቡ። እንዴት ሆነ? ፓኬጅ ኢንተርኔት ፓኬጅ አልቆ አትሞይም ተብሎ ብዙ አላይም እና እንዴት ሆነ? ቀረበው በውስጥ ሆነ እንዴት ሁያ ሆይ ሀባት ቀረ። በቃ እንዲሁ ነው ማለት እኛ ላይ አይምሮ ላይ ብቻ ነው ሀባት ምንም ሳይለባበጡ ስምምነት አለ። ተጋበዙ ጥሬ ስጋ ያ ምን አረገለት እንዴ? ያኔ በዚህ ወገን እና አንደፈርም ተደፈርን። አንቺ ማንሲያ ባለፈው እኮ ቂጥሽ ታየ በስቱዲዮ ላይ ጂሰስ ክራይስት ስቱዲዮ አልኩኝ። እስቲ አይ እኔ በቅርብ ያየሁት እነግርሻለሁ ብዬ ለምን ስቴጅ ላይ ለምን እንትን አትለብሺም? ቁምጣ ለምን አትለብሺም? ከስር አጭር ቁምጣ ለበሺ። አላሳኩትም ደግሞ እንትን ነው ላይክ ፒኪኒን ያደረግሽዋ ከዛ እሱን ያስበላሽ እና የአሮጊት ፓንት ነው የሚደረገው በዚህ እድሜ ላይ ኖ ላይክ ቂጥሽ ብቻ ነው ላይክ ቂጥሽ ባዶውን ወጣ። ታዲያ እንዴ ወጥፎ እና ታዲያ እኔና ጓደኞቼ በዚህ ባንመረቅ ኖሮ ይላችሁ። አንዷ ጓደኛዬ እኮ ሬናል ፌለር ደርሷት ጉግል ስታደርግ እንዳለ ኪድኒ ፌለር ነው የሚመጣላት። ኧረ በስመ አብ ምንድን ነው ኪድኒ ፌለር ብቻ ነው የሚመጣልኝ ሬናል ፌለር የሚባል ነገር የለም ብላ የጠየቀች። ኢዝን 15 ብላ ያነበበች ጓደኛለች። ኢዝን 15 ገና አንዷ ስትመልስ ምንድን ሰዎች አስቡ ስታስተምር ትውልድ ያለ ሬሳ ማድረቂያ ሲደርቅ አይምሮ እኔ እዚህ ክፍል እያስተማርኩ መሆኑን ሲያስቡ ራሱ የሚስቁ ሳቅ። አንድ መልስ እኮ ከመለስን አቃጠለ ያዋና ብለ እንደዚህ ምስቅ ጓደኛ ትውልድ ዳነ እኔ ቦን ማለት ነው። ይላችሁ ገባና እኔ ጎበዝ ተማሪ ነኝ። ለማንኛውም ይላችሁ 8% ቅድመ ክፍያ፣ 60% የባንክ ብድር፣ የዋና ገንዳ፣ የልጆች መጫወቻ፣ ዴይኬር፣ ስፓ፣ ጂም፣ የጋራ አዳራሽ ያለው ጥሩ እይታ ላይ የሚገኝ 5 ሊፍት፣ 4 የሰው 1 የእቃ እንዲሁም ደግሞ
ከስቱዲዮ ጀምሮ ባለ 4 አማራጭ ድረስ የካሬ አማራጭ ያለው ከዲኤምሲ ሪል ስቴት ቤት አትገዙ ግዙ ብዬ ነበር ማስተምራቸው። እናንተም ግዙ ከስራ አዳርሻቸው። ይኸውልሽ አዳዬ እኔ ያላንቺ ብቻዬን ነኝ። ይኸው ወርቃ ነኝ ያለሁት። ስለናፈቅሽኝ እንትን ቡላ በገንፎ ነው የሚጠግነኝ ብዬ ቡላ በክትፎ ነው የሚጠግነኝ ብዬ መጥቻለሁ። እየዋኘሽ ነው ያዳ አንቺ ሲሸርስ ስትሄጂ ምን አለ እኔን ሻሸመኔ ሽሽቾ እንኳን ልከሽኝ ብትሄጂ ከማን ጋር ሄዳለሁ? ያርጉም አንችሎት ይሁን የኩበቱ ሽታ የቆዳው ሽታ አልናፈቀሽም ያዳ? እኔ ግን ብትጨቀጭቅኝም ነይ በቃ። ቶማስ አንደርሰን ሲመጣ ግን እኔ ትቼሽ ዛሬ ረጅም ሰዓት ነው የምወስደው በጸሎት። ተኝታ ይሆን እንዴ በዚህ ሰዓት? ሉሉ አንቺ በስማ ስሚ፣ ቪቪአይፒ ያለሽ ትኬት? ቪቪአይፒ የለሽም? ቪቪአይፒ ከሌለሽ አልሄድም። ቪቪአይፒ ነው የምፈልገው። ደውልልሻለሁ አንዴ። አቤት 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 ስማ፣ በቀደመው የተወጋ እያለ ሲጠጣ ያየሁት ስፕራይት ውስጥ ምን አድርጎ ነው ወደ ኋላ የተገለበጠው? ስፕራይት ማስከር ጀምሯል። ስልኬ ተደወለ። ሄሎ ወዬ ጡሌት እንዴት ነሽ? ደህና ነኝ አለው። ማ ሉቤዝ ኪቦርዲስቱ? አረ በእናትሽ አረ አያገባሽም። አንቺ ከአሜሪካ ካልሆነ አይሆንም እኮ። ወይ ዝም ብለሽ ጡሊት ነኝ የሉቤክስ ምርኮኛ ከአሜሪካ ብለሽ አርጊው ቲክቶክሽን። አንዴ ልደውልልሽ እሺ? አንዴ እንዴት ነው ገንዘቤን ማባዛው? ኧረ በስመ አብ አልከፍልም እንዴ እኔ ከቤት ኪራዩ ቀርቶብኝ ግብሩን ብከፍልስ? ግብሩ ራሱ ከቤት ኪራይ በለጠ። ቆይ ስልክ ደውዬ ተመልሼ አንዴስ